ጀግናው የትግራይ ሰራዊት የንጋት ዘመቻ ብሎ በሰየመው የማጥቃት ዘመቻ በሁሉም የተሳተፋቸው አውደ ውጊያዎች የጠላትን ኃይል የደመሰሰ ከፍተኛ ድሎችንም እያስመዘገበ ይገኛል። ያ የቀቢጸ ተስፋው አብይ አህመድ ሰራዊት ቆረጣ ሲባል ሰምቶ የትግራይ ሰራዊትን ሊያጠፋ እየተንደረደረ ቢመጣም መርሳና አካባቢዋ ግን መቀበሪያ ሆና የመጣው ኃይል ተደምስሶ ከፊሉም ለቁርጥ ቀን ብሎ 4 ኪሎ እንዲጠብቅለት ያስቀመጠው ሪፐብሊካን ጋር ሳይቀሩ ተደምስሰው እድለኞቹም ተማርከዋል። የተማረኩት የፋሽስቱ ቡድን አባላት እንዴት ወደ ውጊያው እንደተቀላቀሉም እንዲህ ይገልጻሉ። ስሰራ የነበረው ዲላ ኬላ ጥበቃ ነው። ከሚሴ ግዳጅ ነበርንና ከዛ ነው ያመጣነው። አሁን ከመጣን ራሱ 2 ሳምንት ሊሞላ ነው እና 2 ነው የመጣነው ወደዚህ ግንባር እንጂ ወደዚህ መጣን አናውቅም ነበር እስካሁን። ኧረ የትም ምንም ነገር አናውቅም። ወዴት ነው የምንሄድ? እዚህ ካመጡን በኋላ ነው ከነባሮች ኮማንዶች ጋር አቀላቀሉን። ከዛ ምን ይባላል ከውጫሌ ነው የምትባል ከተማ ላይ ነበር። ከዛ ወደ መርሳ በጫካ ነው ያመጣን። ኮማንዶ ብርጌድ 2 ሻለቃ 3 ነበር። ወደዚህ እንደወጣው ትላንት ወዲያ ነው። ዛሬ 3ኛ ቀን ከተማ ብቻ ተቆጣጣሪ ያላችሁ ሰላማዊ ቦታ ነው ብለው ነበር። እዛ ውጫሌ ያለ በሰዓት እዛው ተበቃይና ከተማ መግባት ነው። በአውደ ውጊያዎች እየተማረኩ ያሉት የፋሽስቱ ቡድን ሰራዊት አባላት ለምን እየተዋጉ እንዳሉና ህይወታቸውም ጭምር እየገበሩ እንዳሉ የማያውቁ ወታደሮችን ማየት እየተለመደ ሆኗል። አላማው የሚባለው ግን ያው የትግራይ ገበሬ እንዲያርስ ያው ህዝቡን ነፃ እንድታወጡ ምናምን ነው የሚባለው። እዚህ ከወጣም በኋላ ማየነው ያው ህዝብ ጋር ነው በቃ እንጸብቁ ፊት ያው ገበሬውን ህዝቡን ነፃ ለማውጣት ነበር የተባለው። አሁን ደግሞ ህዝብ እንደገና ከህዝብ ጋር ነው እየተዋጋን ያለነው። አላማው ለምን እንደሚዋጋ አላውቅም። በፊት ያው የውጭ እንትን ብቻ ነው የምንጠብቀው እንጂ ውስጥ ለውስጥ ተባለን አልነበረም። እኔ ያለው ዋጋም ብለ ወደ ኋላ ካልክም እንደምትመታ እርግጠኛ ነኝ። ጦሩ አያውቅም፣ ራሱ ብቻ ነው የሚያውቀው። አላማው ምንም የሚያውቀው ነገር የለም ማለት ነው። ከተዋጋ ብቻ ሲባል ነው የሚያውቀው እንጂ ጦሩ ዛሬ ወንበር ላይ የተሽከረከረ የሚያደርገው ምንም አይታወቅም ማለት ነው። መርሳ እንደገባን ተኩስ ጀመሩ። መሳሪያ ሰጥቶን ነበር። ከማን ጋር እንደምንጣላ ራሱ አናውቅም ነበር። መርሳ እንሂድኝ መርሳ ከተማን ባንጂ ወዴት እንደምንሄድ ራሱ አናውቅም ነበር። ከዚያ አስገድዶ ነው የሚያመጣን እዚህ ያስለበሱን። ኧረ ምንም አላማውን ምንም ነገር አላውቅም። አስገድዶ ነው ያመጣን። ወዴት እንደምንሄድ አናውቅም። በመኪና ጭኖ ነው የሚያመጣን ወደዚህ። ፋሽስቱ አብይ አህመድ የሽንፈቱን ጽዋ እየተቆናጨ ሲመጣ በተስፋ መቁረጥ አስገድዶ እንዲዋጉ እየላካቸው እንዳለ የሚገልጹት ምርኮኞቹ ከፊሎቹም ከሰራዊቱ ለማምለጥ ሞክረው እንደተያዙም ያወሳሉ። አብዛኛውን ወዶ የሚዋጋ የለም፣ ፈልጎት የሚዋጋ የለም። በግዳጅ ነው እያዋጋ ያለ ማለት ነው። ከፊት ለፊት ላይ ፍላጎት ያለውንም የሌለውንም ያደርጋል። ከኋላ ድሽቃ ምናምን ይጠምዳል። ድሽቃውን ለወገን ማጥፊያ ነው የሚያደርገው፣ ለራሱ ማለት ነው። የሚመለሰው ምናምን ካለ እንዳለዛ ይረሽናል ማለት ነው። ሽሽ ምናምን ካለ ወደኋላ ምናምን ይሆን ካለ የሚከዳ ምናምን ካለ ከዳውን ያመጡና እዛው ላይ እንዳለ ይረሽናሉ ማለት ነው። ወደ ቤተሰቡ መሄድ የሚፈልግ ምናምን ሰው አለ። ግን ደግሞ ወደ ቤተሰቡ ሲሄድ ደግሞ እንደገና የሱ ጓደኞች ምናምን ያው ጠፍቶ ሲሄድ ስለሚያዝ ከዛ ይታሰራል። ምን ይላልም ከዛ ፈርቶ በዛም አብሮም ይዋጋል። ላለመታሰርም ያው መስዋዕትም መረሸንም ማለት ነው። ይሁን ውጊያ ምናምን አልገባውም እስካሁን። የውጊያው እንደምንም ምንም የለኝም ማለት ነው። ትሄዳላችሁ ምናምን ውጊያ ምናምን ሲባል ከድቼ ይዘው ይመጡ ከቤተሰብ ማለት ነው። ያለው ሀገራዊ ሁኔታ ምናምን ከባድ ሲሆን ብራዘርም ስለሞተ እኔ ለማዘርም አንድ ስለሆንኩኝ ከዶኝና እዛ ይዘው አመጡኝና ይረሽሙ ምናምን ብሎ ምረት ተደርጎልሃል፣ እዚህ በኋላ ብትከዳ ትረሸናለህ ምናምን አሉ። አስገቡን። ፋሽስቱ አብይ አህመድ ወደ ስልጣን ከመጣ በኋላ ሀገሪቱ ሰላም አጣለች የሚሉት ምርኮኞቹ የኢትዮጵያ ሕዝብ ለሰላሙ የሚቆምለትን ስርዓት መገንባት አለበት፣ ሰራዊቱም ቢሆን ከዚህ ህይወት መውጣት አለበት ሲሉ መልእክታቸውን አስተላልፈዋል። እሱ ከገባ በኋላ ያው መቼም ራሻ ቆመው አቅም ሰው ይገደላል። እኔ እንደዚህ ከሆነ እንዴት ይደገማል ማለት ወደ ተሻለ ወደ በቃ እሱን አውዶ ሌላ ሰላም የሚፈጥር መንገድ መምረጥ እኮ እኔ ምንም መናገርም ራሱ አያስፈልገውም ማለት ነው። እኔ ፈጣሪ ኢየሱስ ክርስቶስ ከዚህ ያወጣኝ እንጂ እንኳንስ ህዝቡን ይቅርና ጓደኞችን ራሱ ቀይራቸዋለሁ። መከላከያ ጓደኞችን ፌደራል ጓደኞችን ራሱ እዚህ ህይወት እንዲወጡና መስራት